በሰላም ምኑ? ሰሞኑን በተደጋጋሚ ለምሳ እየመጣህ ነው። አልችልም። ያሳዝናል። እየናፈቅሽኝ ነው የምመጣው ትላለህ ብዬ ነበር። ሮማንስን ወጋሃት። አላስለመድከኝም እንጂ እኔማ ሁሌም እኮ ብትመጣልኝ ደስ ይለኛል። ስትታይ ግን አትመስይም። ቆይ ከውትድርና እንደመጣ ሰው እልልልልል እያልኩ እንድቀበል ነው የምትፈልገው? ከዚህ በላይ እንዴት ላሳየህ? ላለማየት እኮ አይነን ጨፍነሃል። ምን እንዳይን የፈለግሽው? ይኸው ጠረጴዛው ላይ አበባ በታትኝ እያየኸኝ አላስተዋልክም ማለት ነው? ያስደስት ነበር ኮልፋት። መጠንዬ ለኔ ነው። መጠንዬ እኔ እኮ በጣጥሰሽ የጣልሻቸውን አበቦች ያላየሁት እኮ እንዲህ ፍክት ብለሽ የጠበቅሽኝ ሚስቴን እያየሁ ስለነበር ነው። እንደሱ ለብት አስቀይስ ይሻላል። አዎ ሂጂ ምንድን ነው የማስቀይሰው? ምጥን ደግሞ እያስቀየስከው አይደለም። ይቅርታ አንቺ ደግሞ እንደው ሂጂ ይህን ያህል መጠርጠር ግን ልክ ነው? ለምን አላምናትም? በቃኝ ከዚህ በላይ እንዴ! ይሄ መላጣ ሰውዬ ከጭንቅላቴ ካልወጣ በቃ ለይቶኝ ላብድ እኮ ነው። ምንም እኮ ነው እንቅልፍ ማልተኛው። ቆይ እሺ እኛ ምን እናድርግ? ምን ይሻላል? እንፈትናት በቃ አለቀ። ከዛስ ይለኛል። ከዛማ በቃ ተረጋግቼ ህይወቴን እመራለሁ። ጎበዝ የተረዳችሁኝ አይመስለኝም። ጥርጣሬ ይዞ ትዳር፣ ሳል ይዞ ስርቆት እኮ ነው የሆነብኝ። ቆይ እሺ ማን ነው የሚፈትናት? ምንስ አርጉ? እያወቅን ራስና አለቀ። አዎ በቃ ጭራሽ ፈታኙ ምን ነኝ? ሰብ አልቀበልም አለቀ። ጨርሻለሁ። ከሆነ ቀፋፊ ባልና ሚስት መገዳደል ጀርባ ቅናትና ጥርጣሬ የወለደው ስሜት አለ። በጊዜ ካልተቋጨ በሞት ሊቋጭ ይችላል። ጓደኛችሁም እዚህ የጥርጥር መንገድ ላይ ቆሟል። ልትረዱት ይገባል። መክበብ የጉለሌው ዛሬ ከየት ተገኘ እባክህ? እንትን ከዚሁ ነው። ኃይልሽ የለም እንዴ? አሁን ወጣ። አውቃለሁ። እና ለምን ጠየከኝ? አይ ዝም ብዬ ነው፣ ጨዋታ ለመጀመር ብዬ ነው። ከተገናኘን ረጅም ጊዜያችን ስለሆነ ኃይል በልሽ ብዬ ነው አመጣጤ። እሱስ አሪፍ ነው። እንደውም በጣም ደብሮኝ ነበር። ታዝናናኛለህ። አግባ። እንዴት ነው? እንክብካቤ አልበዛብኝም እንዴ? አስታውሶ ዘመድ ለመጠየቅ የሚሄድ ሰው እኮ ክፉኛ ተመናምኗል። ለቀራችሁት ደግሞ ጥበቃና እንክብካቤ ማድረግ ግዴታችን ነው። ያው ኢትዮጵያዊ አይደለም፣ መጠያየቅ ባህላችን ነው። ኢትዮጵያዊነት እያላችሁ የምታብራሩት ነገር እኮ ግማሹ ጠፍቷል። ግማሹ እንደ በርበሬና እንደ እንጀራ ከባድ ነገር ተቀይጧል። ኢትዮጵያዊነት የዘፈን ግጥም ውስጥ ብቻ ነው የቀረው።
የትኛው የፍልስፍና ኮርስ ላይ ያስተማሯችሁን ነው የምትነግሪኝ? እንደዚህ አይነት ዝርዝር ነገር ያስተምሩናል ብለክ ነው? ትምህርት ቤት እኮ አሳ ማጥመጃውን ነው የሚሰጠን። አንተን አሳውን የምታጠምደው። እኔ የምልሽ ባለቤትሽ እንደዚህ አይነት ነገር የሚመቸው አይመስለኝም። እንዴት ተግባብታችሁ ነው? እሱስ ልክ ነው። የሁለት ዓለም ሰዎች ነን። ለዚህም ነው ያገባሁት። እንደ ራሴ አይነት ሰውማ ቶሎ ነው የሚሰለቸኝ። ያው ያየውን ፊልም ደግመን እንደማየት ማለት ነው። ቢሆንም የሆነ መመሳሰል ነገርማ መኖር አለበት። አሁን ለምሳሌ እኔና አንቺ ብዙም አንቀራረብም፣ ብዙም አንራራቅም፣ ግን ጥሩ ጥንዶች የሚወጣን ይመስለኛል። አይመስለኝም። ይልቅ በ3 ወራችን ተፈነካክተን ለመጽሔት ጥሩ ዜና ግን የሚወጣን ይመስለኛል። እሱስ ልክ ነሽ። ጥሩ ጥንዶች ባንሆንም ከጓደኛ በላይ መሆን እንችላለን። ምናልባት ቆይ እሺ፣ 10,000 ብለው አብረው ወተኛስ? ሚስቴን አውቃታለሁ። መቼም ይሻትለው ምን ቢትለዋለች? እና ይሄን ያህል ካመንካል ለምን ትፈተናታለህ? እኔ እንጃ። ምናልባት አንተ እንደምትለው አላምናት ይሆን ወይ ደግሞ አላምናትምም አላቃትምም ይሆን ወይ ደግሞ በትክክለኛው መንገድ እያፈቀርኳት አይደለም ይሆን ወይ ደግሞ የበታችነት ስሜት እየተሰማኝ ማለት እሷ ትበልጠኛለች ብዬ አስቤ ይሆን አላውቅም። እኔ እንጃ። ፈተናውን ካለፈችስ ስለ መክብ ምን ብለህ ልትነግራት ነው? እየፈተንኩሽ ነበር ካልካት አለመታመኗና ዶጣላለች። አሁን የሚያሳስበኝ ይመስላል። ምን ማለት ነው እንደዚህ? ምን ማለት ነው? ምን ማለት ነው? ኧረ አይልሻ ተረጋጋ በእናትህ። ምንድነው ስሜታዊ መሆን? ምን ሆነ? ተረጋግቼ እኮ ነው። ምን አይነት ባለጌ ሰው፣ ምን አይነት ምን የማይረባ ሰው ነው? የገዛ ሚስቴን ለኔ ለባሏ የጀነጀ እንኳን ነው ተብሎ ይጻፋል? ባለጌ፣ በጣም የሚገርም በጣም ደደብ ባለጌ ነው። እሱ እንደዛ ማለት ፈልጎ አይደለም። እና ምን ማለት ፈልጎ ነው? ይኸው ግልጽ እኮ ነው። ይኸውና ይኸው እንዴ! እና ደግሞ የሱ ቴክስት ተሳሰበ ብለን እንደ ህገ መንግስቱ ተሰብስበን እንተርጉሞ። ራስ እኮ ነው ሚስትን ለመፈተን ይላከው። ምንድነው ታዲያ ለምን አድርጉልኝ ባልከው ነገር የምትቆጣው? ኧረ እየለቀክ ነው ይልሻል። ይልቅ በቃ መኪናውን አንሳና ከዚህ ቦታ እንሂድ። ሞቻለሁ። እዚሁ እጅ ከፍንጅ ይዣት አናቷን ብዬ ነው የምከፍላት። ምን መሀል አናቷን ለሁለት ነው የምከፍለው። እኔማ ድንገት የመጣ መስሎኝ ነበር። ለካ አንተ ተዘጋጅተልኝ ነው የመጣኸው። ትጥቄን አሟልቼ ነው የምንቀሳቀሰው። የተገኘውን ክፍተት ለመጠቀም ሁልጊዜ ዝግጁ ሆኖ መገኘት ጥሩ ነው። ክፍተትን የመጠቀም ጥሩ ችሎታ አለ። ይገርምሃል፣ ወይን ደካማ ጎኔ ነው። አግኝተኸኛል። እኔ ደግሞ ካየሁሽ ጊዜ ጀምሮ ፈገግታሽ ደካማ ጎኔ ነው። ደካማ ጎኔ ነው እያልኩሽ ትስቂያለሽ። ጨካኝ ነሽ ማለት ነው። መጀመሪያውን የፈለግከውን አትናገርም ነበር? አልቀው ልብስን። ኧረ ተይ ሶፋ ላይ መጣውሽ። አሁን ምስር ቼት አደረገች። ማን ያምነኛል? በቃ
ለኃይሌ ልደውልለትና ቁርጡን ያውቃ። ምስር በሩን ክፈችልኝ፣ ልብሴን ወደ ውስጥ ላስገባ።